ደፋር መሆን ከፈለክ ያለብህ ገደል ግቡ ነው። ገደል ግቡ። ጓደኞች የሚተርቡ ከሆነ ገደል ይግቡ እነሱ። ከአቅራቢያ ያሉ ሰዎች የሚተርቡ ከሆነ ገደል ይግቡ እነሱም። የሚስቁብህ ከሆነ ገደል ይግቡ። ወደ ዓላማ ስትከተል መክረው ሊያቆሙ ከሞከሩ ገደል ይግቡ። አንተ ስማ ልንገርህ፣ ወደ ዓላማ ስትነሳ ያውን በድፍረት ማለት ነው ያንተ አወዳዳቂ እነዛ ከ30 በላይ የማይሆኑ የምታውቃቸው ሰዎች ይሆናሉ። አንተ ሌላው ሰው አያውቅህም። በእናንተ ከሚያውቅህ በላይ የማያውቅህ ይደግፋል። ይህ ማወቅ አለብህ። ስለዚህ ከነዛ አቅራቢያ ካሉ ሰዎች ድጋፍን አጠብቅ፣ ክብርን አጠብቅ፣ ፍቅርን አጠብቅ። ከነሱ የምትጠብቀው አሁን ልንገርካ ተረባ። እኔ ተረባን ያሳለፍኩት ልንገርካ። ተስፋ ሲቆርጥ መፍራት አለባችሁ ጋይስ። የዋህ ሰው ማለት ነው ተስፋ ከቆረጠ ሰዎችን ማስደሰት ከሰለቸው፣ ጥሩ መሆን ከሰለቸው ማለት ነው መፍራት አለባችሁ። ቢካዝ ይህ ሰው ማለት ነው ልንገራችኋ ራሱን በደንብ ያውቃል፣ ስሜቶቹን በደንብ አድርጎ ይረዳል። አሁን ደግሞ መጥፎ ሰው ለመሆን ይወስናል። ይህ የዋህ ሰው መጥፎ ሰው ለመሆን የሚወስነው አውቆ ፕላን አድርጎ ነው፣ ሰዎችን ለመጉዳት ሳይሆን ራሱን ከነዚህ ጥቃቶች ለማዳን። እድሜ ልኩ በጥሩነቱ ምክንያት በይውህናው ምክንያት እየተጠቃ ያደገ ሰው ማለት ነው መጥፎ ሰው ለመሆን ከመረጠ ጋይስ አለቀላችሁ። አይሰማችሁ። ወደ ፈለገበት ደረጃ ይደርሳል። ወደ ፈለገበት ስኬት በቀላሉ ይደርሳል። ምክንያቱም አሁን ሰዎች አስረሳች አይደለም። ከፍ ማለት እኔን አያስረኝም። መፈቀር እኔን አያስረኝም። መከበር እኔን አያስረኝም። እውነተኛ ነው። አዶናይ ግልጽ ነው። የደበረው ሰው ካለ እንግዲህ ምንም ማድረግ አልችልም። ብቻዬን ቀርቻለሁ። አሁን በብዙ ሰው ተወዳጅነት አለ። ሜቢ ቀጣይ ከወር በኋላ ልጠላ እችላለሁ። ይህ ደግሞ ህይወት ነው። ይህ ደግሞ እኔን አያስረኝም። አብዛኞቻችን ካስተዋላችሁ የምንታሰረው በጥላቻ ሳይሆን በፍቅር ነው። ማንነታችን መቀየር የሚከብደን is because በድሮ ማንነታችን በዛ በምናፍርበት በማንፈልገው ማንነታችን የሚያፈቅሩና የሚኮሩብን ሰዎች አሉ። ያ ማንነት እኮ እየጠቀመን አይደለም ያለው። ሰው ማንነቴ መቀየር ካለብኝ ወደ ቀጣዩ ማንነት ለመሻገር የሆነ ነገር መናገር ካለብኝ እናገራለሁ። ለምን ህዝብ አይጠላኝም? አዶናይ ነው። ሰው ሰድቤ ያላቅ፣ ሰው አወዳድቄ ያላቅ፣ ስለራሴ ነው የምናገረው። ከማንም ሰው ክብር አልጠብቅም። ጸዳ ስትሉ ማለት ነው ቅጥል። ራሳችሁን ውድድ ስታረጉ ማለት ነው ቅጥል። ቆንጆ ነኝ፣ ህይወት የተቃና ነው፣ ተመችቶኛል፣ ገራሚ ህይወት አለኝ ስትሉ ማለት ነው ሰዳቢያችሁ ብዙ። ራሳችሁ ስትወዱ የእናንተ አንቋሻሽ ብዙ። ስትዳከሙ ምስኪን ስትጫወቱ ህይወት ስትበድላችሁ የሚላችሁ መብዛቱ። ብዙ ሰዎች ከነሱ ስትበልጡ ትክክለኛ ጸባያቸው ይወጣል። ከነሱ በታች እስከሆናችሁ ግን እነሱ ደህና ናቸው፣ እናንተም ደህና ናችሁ። እየተባለላችሁ ትኖራላችሁ፣ ፍቅር እየተሰጣችሁ ትኖራላችሁ። ከፍ ለማለት ስትሞክሪ ግን አዳሜ የሚጎትትሽ በሚሊዮኖች ናቸው። እምብየው አልጎተትም። ሳይ ታባቱ I'm a fucking superstar. I'm a superstar. Superstar ነኝ። Superstar. That's who the fuck I am. That's who the fuck I am. I decide who I want to be. እኔ ራሴ ነኝ የምወስነው መድረስ ያለብኝ ደረጃ ማን መሆኔ። ማንም ጠላት መጥቶ እኔን ሊነግረኝ አይችልም ማን መሆን እንደምችል። This is me. Here you go. The best motherfucker in the fucking world. ሰዎችን እያስደሰትሽ ራስሽን ማስከፋት ለምደሽዋል። ለሰዎች እሺ እያልሽ ራስሽስ ታስከፊያለሽ። የጠየቁሽን ነገር ምን ላቅርብላችሁ? ምን ልስጣችሁ? ምንን ልስጣችሁ? ፍቅሬን ልስጣችሁ? ልቤን ልስጣችሁ? ይወናዬን ልስጣችሁ? ኢቭን እየተጎዳሁኝም ቢሆን ኢቭን እኔም እየጠላሁት እያለ ህይወቴ በአጠቃላይ የፈለጋችሁትን ነገር ልስጣችሁ። እየተጎዳሽ ነው ያለሽው አንቺ። ኖ ማለት አትሽማ። ይከብድሻል። ኖ ማለት ይከብድሻል። ሳትፈልጊ ስትቀሪ መስመርሽን ማስመር ይከብድሻል። እየተጎዳሽ ነው ያለሽው። በዛም የሚጠቀምብሽ ሰው በጣም በዝቷል። ኖ ማለት ተማሪ። ኖ በይ። ኖ በቃ ኖ። ማትፈልጊው ነገር ካለ ኖ ማለት ተማሪ። እውነቴን ነው የምልሽ። አንቺ ኖ ማለት የምትፈሪበት ምክንያት ማለት ነው ከፊትሽ ጋር ቆሞ ያለው ሰው ላለማስቀየም ብለሽ ነው። ያ ሰው ካስቀየምኩት ይጠላኛል። ያንቺ ለራስሽ ያለሽ ፍቅር ከዛ ሰው የሚመጣ ስለሚመስልሽ ነው አንቺ ኃይልሽን አሳልፈሽ እየሰጠሽ ያለሽው። ያ ሰው ደግሞ ማለት ነው ይነቃብሻል። አንቺ ሰዎች ለማስደሰት ራስሽን የምታጭ አይነት ሴት እንደሆንሽ ያቀብሻል። እንደዛ አይነት ሰው ካጋጠመሽ ደግሞ ማለት ነው ካንቺ ህይወት ይወስዱብሻል፣ ያገኙትን ነገር ማለት ነው።
መንጠቅ የሚወዱ ሰዎች አሉ። ተነጣቂ ሰው የሚፈልጉ ሰዎች አሉ። መንጠቅ የሚወዱ ናርሲሲስት የሆኑ እንዳንቺ አይነት ሴት የሚፈልጉ ሰዎች አሉ። እንዲህ ብለክ የማትወጣው ሀቅ ልነግርህ ነው። አሁን ወንድሜ ብትል ማለት ነው አትወጣትም። ምክንያቱም ተገደክችን ነገር ማድረግ አለብህ። ህይወት ግን መቀየር የምትፈልግ ከሆነ ወንድሜ አንተ ስልቹስ ከሆንክ ድረስ መልክክ መጥፎ ነው፣ ሰውነትክ መጥፎ ይሆናል። በጣም ትናቃለክ፣ በጣም ዝቅተኛ ተከፋይ ትሆናለክ። ቶሎ የሚባረረው አንተ ትሆናለክ። የህይወት እድሎች የሚያመልጡክ አንተ ትሆናለክ። ተጨናናቂው አንተ ትሆናለክ። ቪክቲሙ አንተ ትሆናለክ። ወቃሹ አንተ ትሆናለክ ማለት ነው። ስለዚህ እኔን ስማኝ፣ ህይወትክን ሙሉ ማስተካከል የምትፈልግ ከሆነ ማለት ነው። ኦኬ ብራዘር፣ ምክንያቱም እኔ እዚህ ነበርኩኝ፣ አሁን እዚህ ያለሁኝ እግዚአብሔር ይመስገን። ይህ የመጣው ደግሞ ራሴ ላይ ፎከስ ማድረግ ስጀምር ነው። ገባክ አይደለ? አልጋ ላይ ሙሉ ቀን ተጋድሜ መዋል ሳቋርጥ ነው። ይገባኛል። አንዳንድ ቀኖች እንጨናነቃለን፣ የሚደብረን በጣም ቀናቶች አሉ። በቃ የሆነ ነገር ማድረግ የማንፈልግበት፣ በቃ ተኝተን በቃ ተደብቀን ከሰው መዋል የምንፈልግበት ቀናቶች አሉ። ይገባኛል የኔ ወንድም ይገባኛል። ግን አትሊስት ዛሬ ወድቀክ ጠዋት መነሳት አለብክ። you have to get your shit together ራስክ መጠየቅ አለብክ። ያ የምፈልገው የማልመው ህይወት እኔ እፈልገዋለሁ ወይ ማለት አለብክ። ገባክ አይደለ? ያ ህይወት ከዚህ ህይወት ይበልጣል ወይ ማለት አለብክ። አዎ የሚበልጥ ከሆነ ይህ ህይወት ወደዛ ለመተው ሳክሪፋይስ ማድረግ አለብክ። ገባክ አይደለ? ሳክሪፋይስ ማድረግ አለብክ። ከኋላክ ያለው ህይወት ማለት ነው አልፈልግም ወደዛ። ከፊትክ ያለው ህይወት ደግሞ አንተን ነው የምፈልገው። ይህ ህይወት ለማግኘት ምንድነው ማድረግ ያለብኝ? ሳክሪፋይስ ማድረግ አለብኝ። በሞቲቬሽን ብቻ ዲፔንድ መሆን የለብኝም። ዲሲፕሊን ትንሽ ሊኖረኝ ይገባል። አይ ነው ይገባኛል። ሙሉ ዲሲፕሊን አሁን አምጣ አልልህም። ይገባኛል። ዛሬ ተነስተክ ነገ ልትወድቅ ትችላለህ። ግን በራስክ ተስፋ እንዳትቆርጥ እያልኩክ ነው። ራስክ ትልቅ ደረጃ ሆነክ እንድታየው ፈልግ እያልኩክ ነው። ምክንያቱም ፍቅረኛ ለራሱ ማለት ነው የኔ ወንድም፣ ፍቅረኛ ለራሱ ማለት ነው። ራስህን ካላስተካከልክ የምትፈልጋትን ሴት ማግኘት አልችልም። የታወቀ እኮ ነው በጣም የምትፈልጋት አንተ የምታልማትን እሷ ማትፈልግክም። ማነው ይሄ የኔ ደረጃ አይደለም ትልሃለች የኔ ወንድም። ስለዚህ ወደ እሷ ፎከስ ማድረግ ተውና ማለት ነው ራስክ ላይ ፎከስ አድርግ። ራስክን ለውጥ፣ ራስክን አሳድግ። ከዛ የምትፈልገው ነገር መምረጥ ትችላለህ የዛኔ። አሁን ግን ስልቹስ ከሆንክ ድረስ መምረጥ አቅሙ የለክም። እየመረጥክ ነው ኦሬዲ። ምርጫው ምንድነው? ድህነት እየመረጥክ ነው። ድክመትን እየመረጥክ ነው። መጥፎ መልክ፣ መጥፎ ሰውነት እየመረጥክ ነው። ተዋጠልክ። እዚህ ላይ ቀርታለች መሰለኝ። አይዞህ ወንድሜ፣ ቀስ በቀስ እያለ ይወርድልካል። እሺ ረጋ ብለክ አትጨናነቅ። ነገ መጀመር አለብኝ ዛሬ መጀመር አለብኝ ብለክ አትጨናነቅ። ችግር የለውም። ፕላን አድርግ። አሁን ቁጭ ብለክ ማለት ነው ጻፈው። እስኪ ምንድነው ማድረግ መለወጥ የምፈልገው? ሰውነቴን ነው። እሺ ሰውነቴን ለመለወጥ ምን ላድርግ? ስፖርት ልስራ። እሺ ስፖርት ልስራ። እንዴት አድርጌ ነው የምሰራው? ፕሮግራም ላውጣ። ጂም እንዴት አድርጌ ልሂድ? አመጋገቤ እንዴት አድርጌ ላስተካክል? ምን ይሻለኛል? ዩቲዩብ ገብተህ ሪሰርች ማድረግ። ቀስ በቀስ እያልክ ማለት ነው በቀን እሺ 2 ሰዓት ማለት ነው ለራስህ ፎከስ ብታደርግ ይሄንን ህይወትህ ትለውጣለህ የኔ ወንድም። ቀኑ ሙሉ ለፍተህ በቃ ማታ ሳተኛ እያደርክ በቃ ልፋ ምናምን እያልኩ አይደለም። ይህ አንሪሊስቲክ ነው። ይገባኛል። ደግሞ እኔ እያልኩ ያለው ፕላን ይኑርክ። ተነሳ። ዝም ብለህ ቁጭ ብለህ በቃ ተመችቶ ምንም ራስህን ሳትወቅስ አትኑር። ምክንያቱም ብዙ ነገሮች እያመለጥኩ ነው የሆነ ወንድም። እወድሃለሁ፣ በርታልኝ። እሺ ተዋጠልክ። መልስልኝ ኮሜንት ላይ ተውጦልኝ ነው ውጫዋለሁ፣ ሐቁን ውጫዋለሁ ወይስ አልዋጥኩትም ብለህ ኮሜንት አድርግ የኔ ወንድም። እወድሃለሁ፣ በርታልኝ። ሀብታም መሆን እስር ቤት ነው። ድሃ መሆን እስር ቤት ነው። ታዋቂ መሆን እስር ቤት ነው። ቆንጆ መሆን እስር ቤት ነው። መልኬ መጥፎ ነው ማለት እስር ቤት ነው። ሁሉም ነገር እስር ቤት ነው። ነፃነት ምን እንደሆነ ታውቃላችሁ? ነፃነት ማለት እግዚአብሔር ማመን ነው። ነፃነት ማለት እግዚአብሔር ወደ ወሰደን ቦታ ለምክንያት እንደሆነ ማመን ነው። አሁን ያለንበት ህይወት መቀበል ነው። ሀብታም ሆኖ የሚሰቃዩ በሚሊዮን የሚቆጠሩ ሰዎች አሉ። ድሃ ሆኖ የሚሰቃዩ በሚሊዮን ነው የሚቆጠሩ ሰዎች አሉ። ሁሉም ሰው የየራሱ ስቃይ አለው። ቆንጆ ነኝ የሚለው ይሰቃያል፣ ቆንጆ አይደለሁም የሚለው ይሰቃያል። ሁላችንም ስቃይ ውስጥ ነን ያለ ነው። ስቃይ የሌለበት ግን የት እንደሆነ ታውቃላችሁ? እግዚአብሔርን መቀበል፣ ጠዋት ተነስተህ መጸለይ፣ ማመስገን። ተመስገን በጤና ስላለሁኝ፣ ተመስገን መንቀሳቀስ ስለምችል፣ ተመስገን። በየሰከንዱ እኮ ነው እግዚአብሔር እኛን የሚጠብቀን በየሰከንዱ። እኛ ግን አይታየንም። እኛ የሚታየን ምንድነው? ከኛ የሚበልጥ ሰው ይታየናል። እኛ የሌለን ህይወት ይታየናል። እኛ ምን መንዳት የምንፈልገው መኪና ይታየናል። እሱ መኪና የኛ ደስታችን የያዘልን ይመስለናል። ያ ቤት የኛ ደስታ እዛ ውስጥ ያለ ነው የሚመስለን። ወይኔ ምን አለበት ያ ልብስ በገዛ፣ ምን አለበት ያ መኪና በገዛ። ደስታችሁ እዛ ላይ አይደለም። እናታችሁ አትሸወዱ። እስር ቤት ነው እንደዚህ አይነት አስተሳሰብ። ነፃነት ከፈለጋችሁ እግዚአብሔርን ተቀበሉ።
ተቀበሉ። ሀብት መምጣቱ አይቀርም በእርግጠኝነት። የኔ ቆንጆ ላለፉት 5 ዓመታት ያሳለፍሽው መከራ እስኪ ተመልከች። ያለፍሽው ከባባድ ነገሮች እስኪ ተመልከቻቸው። ስንት ከባድ ነገር ነው ያሳለፍሽው። በስንት ቀናት ነው ያለፍሽው። መነሳት በማትፈልጊባቸው ቀናቶች ስንቴ ነው የተነሳሽው። ራስሽን በጠላሽባቸው ቀናቶች ተነስተሽ ራስሽን አባብለሽ ስራሽን ሰርተሽ ቤትሽን ተመልሰሽ ቤትሽን አጽድተሽ ራስሽን ለውጠሽ እስካሁን ማቆየትሽ በራስሽ መኩራት አይገባሽም። በራስሽ መኩራት አይገባሽም። ስቲል እስካሁን በራስሽ እየጨከንሽ ነው። ራስሽን እየሰደብሽ ነው። ራስሽን ዝቅ እያደረግሽ ነው። የኔ ቆንጆ ለራስሽ የዋህ መሆን ይገባሻል። ለራስሽ የዋህ መሆን አለብሽ። በስንት ጉድ አልፈሻል። በስንት መከራ ስታልፊ ካንቺ ውጪ ሌላ ሰው ካንቺ ጋር ማንም አልነበረም። ይህም ታውቂዋለሽ አንቺ 100%። ስለዚህ ለራስሽ የዋህ ሁኚ።